የአብይ አባት ጠንቋይ ነው። እጅግ በጣም በውርጃ የሚታወቅ ጠንቋይ ነው። የሚገርምህ ትክክለኛ ቦታው ይሄ ነው። ቀለም ተቀብቶ እስኪደርቅ ራሱ አልታገስኩም። ምክንያቱም መስቀለኝ አንተ እንደ ጓደኛ እንደ ወንድ ማድረግ የነበረበት አትቀባጥሪ። ስለሱ በደንብ ማቀው ነገር አለ ብለህ ራስ መናገር ትችል ነበር። ቴዲ እንትና ዮኒ አይምሮ ህመም መድኃኒት እንደሚወስድ ራሱ ከቴዲ አዋሳም ሰምቶ ከዛ አዘንኩለት፣ አሳዘነኝ። ዮኒም ማለት ነው። የአብይ አባት ጠንቋይ ነው። እጅግ በጣም በውርጃ የሚታወቅ ጠንቋይ ነው። የሚገርምህ አብይ ስለ ቤተሰብ የማውራት ሞራል አለው። ጥቅምት ላይ የዛሬ ዓመት ጥቅም ምን የመሰለ አንጋፋ ወንድሙ አዲስ አበባ ላይ ሞቶ ነው የተገኘው። ገብቷል። ለምን 29 ጊዜ አግብቶ የፈታ ሰው ነው አብይ። እንዴ እግዚአብሔር ምስክሬ ነው። 29 ጊዜ አግብቶ ፈቷል። አብይ እኮ እናውቀዋለን እኛ ጠንቅቀን። እሱ ስለ ሴጣን ማውራት ማን ሞት ሰጠው? በመጀመሪያ ድረስ እሱ እኮ ነው ራሱ በእውነት ገብቷል። ብዙ አብይ አንተ ሞራ ወይኔ ማድረግ አንተ የሞተች እናትን ምን ተፈራ ለበስክ? ሁለት ያበዱ ወንድሞችን ለመጀመሪያ ለምን አትሰበስብም? እንደዚህ አባት ጠንቋይ እንደነበር ለምን ለኢትዮጵያ ሕዝብ አትናገርም? አንተ ስለ ሴጣን ከማውራት በፊት እግዚአብሔርን ሰው በቦታ የነበሩ ሰዎች ጭንቅላታቸውን ነው ያዙት። ትክክለኛ ቦታው ይሄ ነው። ቀለም ተቀብቶ እስኪደርቅ ራሱ አልታገስኩም። ምክንያቱም መስቀለኝ እንግዲህ ይሄ መንግስት የሷን ያለ ያከበራት የለም ብያለሁ። ትክክል። ከፀሐይ መግቢያ እስከ መውጫው እኮ መሬት ሰጥቷል። ያ እንዴ ጥግ ድረስ መሬት አለ። ማሽነሪ ታስገባለች። ያ ብድር ይሰጣታል። ስትናገር ብልህነት የሚጎላ ሴት ናት። መጥና አይደለም የምትናገረው። እንደዚህ ሁሉ ነገር ያመቻቸልህ መንግስት በየሚዲያው የመንግስት ባህሪያቶች ነው እንድታወድሶ ይፈልጋል አይደል? እንደ መንግስት ኦፍ ኮርስ እንደ ከታገዘ ለምንድን ነው ማለት ያ አልበቃል። አገር ውስጥ ከገባሽ በኋላ ነው ይሄ መንግስት ከመጣ በኋላ ነው አንቺ ሀብታም ሆንሽ እንጂ ከዛ በፊት አትታወቂም ይባላል። ለመሆኑ የሀብትሽ ምንጭ ምንድን ነው? ከየት ነው ምናምን ብዬ ጠየቀው። እንደውም እኔ የሀብቴ ምንጭ ይሄ መንግስት ከመምጣቱ በፊት ነው። በግብርናው ዘርፍ እንደውም እኔን ያበረታታኝ የደገፈኝ እንደውም ንገረኝ ካልከኝ በግብርናው ዘርፍ ያበረታታኝና እኔን በልዩ ሁኔታ የደገፈኝ መለስ ዜናዊ ነው አለች። ሊሆን ይችላል መለስ ዜናዊ ነው እኔን በግብርናው ዘርፍ የደጎመኝ ያበረታታኝ የሚል ንግግር አንድ የብልጽግና ሰው ጋር ሲሰማ ምንድን ነው የሚለው? በዚህ ደረጃ እየሰራ እያገዝናት በመለስ ጊዜ ወይም ደግሞ በኢህአዴግ ጊዜ የነበራት መሬቶች አሉ፣ እርሻዎች አሉ። አሁን በእኛ ጊዜ ደግሞ ይሄ አላት። ምን በድለናት ነው ሊሉም ይችላሉ። ገባ ጀስት እንትኑ ነው ነገር ያ መላምቱን እሷ በዚህ መንግስት ምንም እንዳልተጠቀመች የምትናገራቸው ነገሮች 5 ሳንቲም መሬት አልወሰድኩም ትላለች በዚህ መንግስት። እሱ ያስደነግጣል። ያውን የሚያስጠይቅ ነገር ነው። እንደው ምናልባት አብይም ሞቶ ሊያፈነዳ ይችላል። እኔ እንደዛ ነው ብለው አንዳንዴ ሲያናዱት ጓ የሚለው ነገር አለ። በመሀል ቃየር ወጥቶ ጓ ሊል ይችላል እና ማስረጃውን አምጡልኝ ብሎ አገር አለም አለው ላሉ ሰዎች በሚገባ ሀገር ላይ በቂ ነገር ያመቻቻሉ። በተወሰነ መልኩ እነሱን እስካልተጋፉ ድረስ ፖለቲካቸውን ሰፖርት እስካደርጉ ድረስ ብዙዎቹን ያግዛሉ። ሰማይና ምድር ያልፋሉ እንጂ አንተ ጥሩ ኢንቨስተር ሆነ የትኛውም ከአብይ በላይ ሆኖ የትኛውም ቢሮክራሲ አብይ እያወቀ ስራህን ሊያስተጓጉል አይችልም። እንደ እቺ ትልቅ ኢንቨስተር ናት። ሰው እንደውም ሲመስለኝ እኔ በራሱ በጠቅላይ ሚኒስትሩ ሪፖርት ቀርቦለት ወደ እነ ሰዎች በጣም አምኖበት ኢንቨስቲጌት መድረግ አለባት ተብሎ ከላይ የመጣ ትእዛዝ ነው። ዝም ብሎማ እንደተራ ሰው የምትታይም አይደለችም። ኢትዮጵያ ውስጥ በጭራሽ የምትታይ አይደለችም። ለምንድን ነው የምጋፈጠው? ለምንድን ነው ደሜ ደመ ከልብ የሚሆነው? ለምን እኔ ልጆች እናት ነኝ እኮ። ንብረቴ ለምን አፈርድሜ አይበላም? ለምን ገደል አይገባም? ከንብረቴ ጋር አይደለም ጉዳይ። በነገራችን ላይ
ግልጽ ብነግራችሁ እኔ ልነግራችሁም አልፈለኩም እንጂ ያለሁት አየርላንድ ነው። መቼም ይታያችኋል ማታ ሆኖ እኔ ቀን ነኝ። እኔ አየርላንድ ውስጥ ነኝ ያለሁት። በስነ ስርዓት ደግሞ ቪዲዮ ለቅላችኋለሁ። ነገር ወዲያ ከመባባል ለምን ደብሊን ቀጥ ብዬ አልመጣም ብዬ ወደ ደብሊን መጥቻለሁ። ውጪ ማይ ከፈለጋችሁ ደግሞ አስከልማችኋለሁ። በነገር ታዲያ ምን አጨቃጨቀሽ? እንደዚህ አይነት አየር ያለበት ዝም ብለሽ አየርላንድ ነኝ ያለሁት። ባለፈው ኢትዮጵያ ነበር። ባይ ዘ ወይ እንዴት ናችሁ? ደህና ናችሁ? ተረታ ወርዴ የመጨረሻ ቃሌ ብነግራችሁ ማለት ነው ማንኛውም ምድራዊ ኃይል ቢመጣ የሶሻል ሚዲያ ጋጋታ ቢንጋጋ እኔ ወርቁ አደራ ልጅ ማለት ነው እግዚአብሔር ምስክሬ ነው ብዙ ከሞት የከፉ ቀኖችን ስላለፍኩኝ አላቆምም ስራ። በነገራችን ላይ አየርላንድ የራሷ አቋም ያላት ሀገር ነች። ካልመሰላት ከማንም ሀገር ጋር አትቆምም፣ ብቻዋን ትቆማለች። ለምሳሌ እና አልቃይዳ አልሸባብ ምናምን የሚባሉት አማጺያን ነው ቴሮሪስት የሚባሉት ራሱ አየርላንድ ላይ እንትን ቴሮሪስት አይደሉም። ለምን እንደሆነ አላውቅም። የትኛውንም ሊቢያ እንደዛ ችግር ሲደርስበት የሊቢያ ህዝብ በብቸኝነት የተቀበለችው አየርላንድ ነች። ሶሪያ ሲፈራርስ የሶሪያ ሙስሊሞችን የተቀበለች አየርላንድ ነች። መስጊድ ሰርታን የተቀበለቻቸውና ስቲል የሚገርምክ በስነ ስርዓት ሙስሊሞችን ተቀብላ በስነ ስርዓት መስጊድ ሰርታ መጠለያ ሰርታ የተቀበለች ሀገር አየርላንድ ነችና እነሱን እንኳን ቴሮሪስት እያለ አሜሪካ ምን ሲያሳድላቸው ብዙ እነሱን እንኳን ያንን ማታረጋ ሀገር ናት። እንኳን እኔ አይሽ ፋሚሊ ሆኜ ማለት ነውና የመጣው ትልቅ ሀገር ነው። ተጽዕኖ የምትፈጥር ሀገር ነች። በጸጥታው ምክር ቤት በየትም በኩል በየትኛውም ቦታ በጣም ትልቅ ተጽዕኖ ያላት ሀገር ነች አየርላንድና በእርሻም ደግሞ ትልቅ ደረጃ የደረሰች በአፍሪካ ውስጥ በጣም ተጽዕኖ ፈጣሪ እርሻ ያለበት ሀገር ነው። በተለይ እንስሳት ላይ በደንብ ነው የሚሰሩትና እዚህም ተዟዙሬ ብዙ ነገሮችን ለማየት ሞክራለሁ። ያሉኝን አስቀጥላለሁ። ስራ አላቆምም። ኢትዮጵያ ውስጥ ያለውም ይቀጥላል፣ አይቆምም ስራ። ውጤቱ ምንም ይሁን ምን አብረን ነው የምናየው ምን እንደሚፈጠር ማለት ነው። የተሻለ ነገር ይሆናል ብዬ አስባለሁ። እግዚአብሔር ይመስገን እስካሁን ድረስ ምንም አልሆንኩም። ግን ማለት ነው የመጨረሻ ወርዴ የመጨረሻ ቃሌ ብነግራችሁ ማለት ነው ማንኛውም ምድራዊ ኃይል ቢመጣ የሶሻል ሚዲያ ጋጋታ ቢንጋጋ እኔ ወርቁ አደራ ልጅ ማለት ነው እግዚአብሔር ምስክሬ ነው ብዙ ከሞት የከፉ ቀኖችን ስላለፍኩኝ አላቆምም ስራ። ከፈለገ ሰው ቲማቲም አመርታለሁ አልበላም ማለት መብቱ ነው። ሽንኩርት ታመርት አልበላም ማለት መብቱ ነው። ኬንያ ሸጠዋል ምን ታጣል ገባ እስከ ዶቃ ማሰሪያው ድረስ ነግረዋለሁ። በነገራችን ላይ ሐዋሳ ልጅ አይደለም እኔ እንደደረስኩት ማአት ልጆች ጋር ደውዬ ሐዋሳ ምን ሰፈር ነው ከነማን ጋር ነው ያደገው? እኔ ጭራሽ እንደው ድሮ እንተዋወቅ ነበር ወይ የሆነ ነገር ሳላቅ ነግቼበት ይሁን ወይ እንዴ ምናምን ብዬ የሐዋሳ ልጆች ጋር ማአት ሰው ጋር ስደውል አንድ የሚያውቀው ሰው የለም። አብረን ሃይስኩል ተማርን፣ አብረን ኤሌመንታሪ ነበርን ምናምን የሚል ሰው አንድም ሰው አላገኘሁም። ቴዲ የሆነ ሰው ብቻ ምን አለኝ ሼቻ ነው ሽቃላ የሚባል አለ አርባ ምንጭ ውስጥ እዛ ሃይስኩል ሲማር አውቀዋለሁ ያለ ሰው ገጥሞኛል። በተረፈ ማለት ነው ሐዋሳ ውስጥ አብሮት ያደገ ሰው የሰፈር ሰው እንደሆነ ቴዲ ሐዋሳ ነኝ አለ እንጂ አይታወቅም። በእርግጥ አብዛኞቹ የአጎራባች ወረዳ ልጆች የሐዋሳ ልጅ ነኝ ስለሚሉ እሱም እንደዛው ሐዋሳ ልጅ ነው ነኝ ብሎ ሊሆን ይችላል እንጂ እኔ የሐዋሳ ልጅ አይደለም። ያው የዛሬ 3 አመት አካባቢ ኢንቨስት ላደርግ ነው ምናምን ብሎ ብሩ ሲመነዘር በኢትዮጵያ 200 ሺህ ብር የሚሆን ብር ይዞ መጣ ወደ ኢትዮጵያ ማለት ነው። እና ኢንቨስት ላደርግ ነው አለ። ምን ላይ አልኩት ከብት ላይ አለ። 200 ሺህ ብር ይዘህ ከብት ላይ አልኩት። አዎ ከብቷ ራሱ እኮ 1 ሚሊዮን ነው የምትሸጠው። ጊደር ከሆነ ይሄ ትናንሽ ከብት ከሆነ ደግሞ 300 ሺህ ነው የሚሸጠው። መሬቱ አለ ስለው እስቲ የሆነ ነገር ሞክራለሁ። ዳቶ ጨፌ የሚባል ቦታ አለ ውሃ እንዲሚተኛበት እዛ ሰፈር የመጀቢው መሬት ገዛለሁ አለ። የሚገርም ካፌ ራሱ ስጋብዘው የሆነ ምግብ ቤት ምናምን ስጋብዘው 200 ሺህ ብሯን እንዳትጎልበት በጣም ነው ጥንቃቄ ያደረኩለት። እውነት መጨረሻ ላይ 200 ሺህ ብሯን ይዟት ይሄድ መልሶ ይብረር እንዴት ያርጋት ማውቀው ነገር የለም እውነቱን በነግር ማለት ነው። ከዛ በኋላ ያችን ብር ይዞ መጣ ተመልሶ በቃ ሄደ። ግን ያቺ ብር እንዳትጎልበት በጣም ነው ጥንቃቄ ያደረኩለት እኔ እስከማውቀው ድረስ ማለት ነው። ቀጥሎ ደግሞ ምንድነው አሁን እንትን የካናዳ አሉ እንትን የብልጽግና አወያይ ነው እና ይሄ የምክክር ኮሚቴ ነው ምናምን አርጎ ብልጽግና መርጦታል አሉና ይሄን ሁሉ መከራውን የሚያየው ለብልጽግና ስለመረጠው ነውና ወጣቶችን የተለያዩ ብሔር ብሔረሰቦችን እየሰበሰበ እንዲያወያዩ አንዳንድ ነገር እንዲያደርግ መርጦታል አሉ እና
ከኔ በላይ ብልጽግናን አይቀርበውም። የፈለገ ነገር ቢሆን ከኔ በላይ ብልጽግናን አያውቀውም ከኔ በላይ እና የፈለገ ነገር ቢጋጋጥም ቢላላጥም ምንም የሚፈጠር ነገር የለምና እንደነገርኩ ያቺ 200 ሺህ ብሯን ኢንቨስት እንዳረግ አረዳችኝም ብሎ ይሁን እኔን ግን ቢያንስ ቴንኪው ማለት ነበረበት። ምክንያቱም ሻይ ቤትም ስንገባ ምግብ ቤትም ስንገባ እኔ ነበርኩ ምከፍለው 200 ሺህ ብሯን እንዳጎልበት ብዬ ማለት ነው። በዚህ ደረጃ ነው የተጠነቀቅኩለት ለቴዲ ቢያቅ ማለት ነው። እና